መተናል ውዶችዬ፣ ዛሬም ደግሞ እንደተለመደው ከች ስልላችሁ ያው እንግዲህ ጥንዶቹ ብዬ አውጥቼላችኋለሁ ማለት ነው። ያው እንግዲህ ወደ ኒካው ሄድ እያልን እየገፋፋናቸው ነው። እነሱም ለመሄድ አንድ ሁለት ሶስት እያሉ እየጀማመሩ ነው። እነማን ናቸው? መፍታኪና ናዲያ ናቸው ማለት ነው። እስኪ ዛሬስ ምን አለ ብለን ስናስብ እስኪ ምን እንዳለ እነግራችኋለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁ። እንዴት ናችሁ? አማን ናችሁ? ፒስ ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላ። ሁሉ ሰላም ሁሉ መልካም። ሀገራችን ሰላም አላ ያደርግልን። ዞሮ መግቢያችን እያልኩኝ ወደ ሀሳቤ ስመለስላችሁ እንግዲህ የነናዲያና መፍታኬ ጉዳይ ወዴት እያመራ ነው ስንል እንግዲህ ትንሽ በበቀደም እሷ በስጨት አድርገው ነበረ። እራት ምናምን ሊጋብዛት ፈልጎ አበሳጭተው ነበር። ሚኪያጅ ተለቅለቃ ማለት ነው። አዎ ያለ ሚኪያጅ ቆንጅዬ ናት። አዎ የህንድ አክተር ናት ብያቸዋለሁ። ግን እዛ ጋ ጨመረችበትና አበሳጨችው። ከዛ ስታበሳጨው እሱ ደግሞ ተናዶ አንቺ ምን አስበሽ ነው ብሎ ብስጭት ብሎ ጥሏት እራቱንም ሳይጋብዛት ጣጥሏት ሄዶ ነበር። ከዛ እሷ ምን ብታረግ ጥሩ ነው? ምን አረገችላችሁ? ቁልፍ በተዘዋዋሪ ተቀበለችና ከቤቱ ገብታ 3 አይነት ሰራችለት። እንዴ ሙያም አለ እንዴ! መልክ ብቻ አይደለም። ኦ ማይ ጉዝነስ! እንዴ ሴቱ በቃ ማሻ አላ ሆኗል ማለት ነው። እኔ እኮ ሙያ የላትም እንዴ ይች ልጅ እንዴት ነው እያልኩ ነበር። ግን ሙያ ዘጭ ነው ትላላችሁ። እንደ መልኳ እንደ ቁመናዋ ሙያዋን በዛው ልክ ነው። ዋው ማሻአላ ብያለሁ። እና ይችማ ልታመልጠው አይገባም። ለካ ለዚህ ነው ይሄን ያህል ጊዜ ሲጠብቅ ከሳውዲ ከዱባይ ከቱርክ ከስንት ሀገር አንከልክሎ አምጥቶ ከናዱ ጋር የጣለው። ለካ ለዚህ ነው። ወንድ ልጅ ሆዱን ይወዳል ይባላል። እንዲያውም በስተጀርባ ሙቪ ብዙ ነገር ሲቀባጥር ሰምታችሁት ይሆናል። ሽሮ ነው የምትሰራው ነው ስጋ የምትሰራው እያለ ማለት ነው። እና ወንድ ልጅ ሆዱን ይወዳል። ሴቶች ሙያ ማወቅ አለባችሁ። እና እንግዲህ ነዱዬ 3 አይነት ሰርታ እየተንጎዳጎደች ጎድ ብላ ሰራርታ እንግዲህ ቁልፍ ያው እንዳልኳችሁ በተዘዋዋሪ መንገድ ተቀብላ ገብታ ከቤቱ ከሌለበት ሰራርታ እንግዲህ አብልተዋለች ማለት ነው። እንዴ ከዛማ በቃ ምን አለ ከዚህ በኋላ ቤቴ እየመጣሽ እኔ ስራው እየስመጣ እየሰራሽ ማቅረብ አለብሽ ብሎ እንግዲህ ወስኗል መፍታኬ። ግን ደግሞ መፍታኬ ልምከርህ አንድ ምክር፣ ይሄን ነገር ስታስብ ዝም ብለህ እንዲው ዘው ብለህ ሂደህ ይዘህ መጣል ታስቀምጣት ነው እንዴ የሚያምርህ? እኛ እኮ ተናገርን። ኒካ እሰሩ በቃ ኒካ ካሰራችሁ ስራችሁንም እየሰራችሁ አንተም ከምንድን ነው ከውጭ ምግብ አርፈህ እሷ እየሰራች ታበላሃለች። በቃ ስራን ሰርተህ ስትመጣ በቃ ቤት ፏፈሽ ፈንተሽ ብሎ ነው የምታገኘው ማለት ነው። እና እንግዲህ ነዱዬን ኒካ እሰርላት በቃ እኛም እየተናገርን ነው እንዴ፣ አታደጋግመን ማለት ነው። አዎ ደግሞ እንዴት አባታችሁ ነው የምታምሩት? ወማይ ጎዝነስ ወንድ ልጅ እኮ ጎምድምድ ቢልም ችግር የለውም ዋናው ኪሱ ነው ትላላችሁ። ዋናው ኪሱ ነው። እሱ ጋር ደግሞ አለ እና ነዱዬ ደግሞ በቁንጅና እሱ በኪሱ ተገናኝታችኋል። እና እንግዲህ ነዱዬ እንዳታመልጥህ። እኔ እንደዚህ ስትሞላፍት ስትጃጃል አንዱ መጦ ለፍ ያደረገህ እንደው እኔ በኋላ ተናግሬያለሁ መፍታኬ ማለት ነው። እና እንግዲህ ጠቅልልልን ብለናል፣ ተናግረናል። ጠቅልልልን። አዎ ተንበርክከህ ኒክ ማን ነው? አዎ ቀይ አበባም ሰጠሃታል። አሁን ኒኬቱን ማድረግ ነው የቀረህ። ኒካውን አድርግላት በቃ ያለ ኒካ ያለውን በረካ እያለን እኛም እዚህ ጋር እንጨርሳለን። ምግቧ ግን እንዴት ነው? በባለፈውም ተፈትናለች፣ አሁንም ተፈትናለች። ምግቧ እንዴት ነው? እና በሌላ ቪዲዮ ውስጥ የምንገናኝ። መልካሙ ሁሉ ተመኞላችሁ። መልካም
ውሎ። ሰላም አለይኩም ወረህመቱላሂ ወበረካቱ ባይ